This was from 2020 to 2022 ከዛ በኋላ ትግራይ ላይ የአማራ ኃይሎች ኤርትራን ይዞ ትግራይ ላይ ያደረሰውን በደልና ውድመት ሁሉም ያስታውሰው። አሁን ደግሞ አራት ሆኖ የተዋጉትን ጦርነት ከትግራይ ጋር ወደ ስምምነት ሲገባ ሌሎቹን ባገለለ መልኩ መሄዱ ለስልጣኔ ያሰጋኛል በሚል በአዲስ መልኩ ከኤርትራ ጋር ጦርነት መግባት ይፈልጋል። ይሄ ጦርነት በሱና በፕሬዝዳንት ኢሳያስ መካከል የቦክስ ውድድር ቢሆን አሁን ፕሮብሌም ነው። እነሱ አይደለም የሚዋጉት፣ የሚገዳደሩት እነሱ አይደሉም። አንደኛ የሚያውቀው የደሃ ህዝብ ነው፣ የደሃ ልጅ ነው አንደኛው። ሁለተኛው ይሄ ጦርነት ትግራይ ላይ ነው የሚካሄደው። አሁን እየተገፋ ያለውና የትግራይ አመራሮች በሚያሳፍር መልኩ ሚና ሲያወጡበት ያለው የትግራይን ጦር በሁለት ከፍሎ በትግራይ ውስጥ የእርስ በርስ ጦርነት በመቀስቀስ አንዱ ኃይል ተገፍቶ ከኤርትራ ጋር እንዲወግን፣ አንዱ ኃይል ደግሞ ተገፍቶ ከሱ ጋር እንዲወግን በማድረግ ጦርነቱን መቀሌ ላይ ማስጀመር ነው የሚፈልገው። for God's sake ምን ያህል ነው የትግራይ ህዝብ ሰፈር ማድረግ ያለበት? 17 ዓመት ደርግ ላይ ተደረገ። በሱ ስም ስልጣን ያሉት ኃይሎች አዲስ አበባ መሽገው ረሱት። ሲገፉ እዛ መሽገው እንደና ጦርነት ገቡ። ሁለት አሰቃቂ አውዳሚ ጦርነት ተካሄደ። የፈረሱ መሰረተ ልማቶች ሳይገነቡ የፈሰሰው ደም ሳይጠግብ ለተፈጸመው በደል አንድም ሰው ተጠያቂ ሳይሆን እንደገና ጦርነት ማምጣት ይፈልጋል። አይ ነው የትግራይ ልጆች በደረሰው በደል ላይ ኤርትራ ጦርና አመራር ላይ ቂም እንዳላችሁ እንዴት እንዳላችሁ I understand your pain and I want justice for sure። በዛ ቁስል ላይ ሌላ ቁስል የሚጨምር አካሄድ ግን በጣም አደገኛ ስለሆነ መከልከል ያስፈልጋል። በሰሞኑ የጻፍኩት ነገር these are things I don't want to write, I don't want to talk about ግን I am forced because I can see it coming። ካወቃችሁ ታስታውሳችሁ የትግራይ ጦርነትን መደገስ የጀመረው ስልጣን በያዘ በማግስቱ ነው። ሁላችንም የዛ ሰለባ ሆን ምንድነው የሆነው? በህወሓት ለደረሰው በደል እያነሳ የሚያደርገውን ውንጀላ ስናስተጋባ ፋይናሊ የኢትዮጵያ ችግር አልፋና ኦሜጋ ህወሓትና ትግራይ እንደሆነ ህዝቡን ማሳመን ቻለ። ከዛ ሀገሪቱን አስተባብሮ ትግራይ ላይ አዘመተ። እሱ በስልጣኑ ቀጠለ። ኢትዮጵያ በሚሊዮን የሚወሰው አለቀባት። ትግራይ ወደመች፣ ኢትዮጵያ ማብረም ወደቀች። he want to do it again okay he want to split ጌታቸውን ፋሽን ወደ ራሱ ይዞ የደረሰውን ገፍቶ ከቻለ which is really scary TDF ለሁለት ከፍሎ አንዱ ወደ ራሱ ይዞ ሌላው ተገፍቶ ከትግራይ ጋር ከኤርትራ ጋር እንዲያብር ማድረግ ሌላ ጦርነቱ ቢገባው ይሄ የትግራይ ችግር አይደለም፣ የኤርትራ ችግር ብቻ አይደለም። ኦሮሞ፣ ሶማሌ፣ ወላይታ you better understand ልጅ ብቻ አይደለም ሄዶ እዛ የሚያልቀው። ሀገሪቷ ፈራርሳ በቋፍ ላይ ደርሳለች። it will not survive the next war። ጤነኛ ሰው ቢሆን ኦሮሚያ ውስጥ ያለውን ጦርነት ያስቆማል። ጤነኛ ሰው ቢሆን አማራ ውስጥ ያለውን ጦርነት ያስቆማል። ጤነኛ ሰው በአሁኑ ወቅት ሌላ ጦርነት ኢትዮጵያና በአካባቢው ላይ አይፈልግም፣ አይመኝም። በነገራችን ላይ ይሄ የምለው ነገር ፓሲፊስት ስለሆነ የሰላም አፍቃሪ ስለሆነ አይደለም። ኤቭሪባዲ ሴይስ ኢት። እንደምትሰሙት ጀነራሎቹ አሁን እንግዲህ ከኃይለ ሥላሴ ዘመን ጀምሮ ጦር ውስጥ የነበሩ ባላለፉት 35-40 ዓመት ከተራ ወታደር እስከ አመራር የደረሱ ጀነራሎች ጦርነት መዋጋት ስልጣናቸውና ሙያቸው የሆኑ ሰዎች ጦርነት በቃ ይያሉ። አመራሩ የቀድሞ ፕሬዝዳንት የተባረረችው በሌላ ጉዳይ አይደለም ነገራቸው። በቃ ጦርነት በቃ ስላለች ነው። ነጥኛስ ኤቭሪዋን እዛ ሲስተም ውስጥ ያለ ሰው
ለህይወቱ ፈርቶ ለስልጣኑ ሳስቶ እንጂ ጦርነቱ ሀገሪቷን እያወደማት እንደሆነ ይረዳል። ኢንፋክት አም ጀስት ዘር ስፖክስማን ከተቃዋሚው የበለጠ ከአክቲቪስቱ የበለጠ እኔ የታፈኑ የመንግስት ባለስልጣን ድምፅ ሆኜ ነው ይወጣሉ። because the nightmare you know እዛ መንግስት ውስጥ ያሉ ባለስልጣናት ከሚሊተሪ እስከ ሲቪል ያለው በህልማችሁ ባሱ ውስጥ ቁጭ ብላችሁ ባሱ ወደ ላይ ሲገባ ወደ ገደል ሲገባ መንቀሳቀስ መውረድም ማትችሉበት ማስቆም ማትችሉበት ነገር ሰጥቶ have you experienced that kind of dream nightmare? That's a nightmare for the people in that country. So እመለምናችሁ በተለይ የትግራይና የኤርትራ አክቲቪስቶች whether you support this government that government whether you support this faction or that faction please do not support another war because we will not survive as a society as a country we will not survive another war. አንዱ መልእክት እንድታደርሱ ሊፈልገው ይሄ የኢትዮጵያ ኢኮኖሚ አልቆለታል። it has collapsed. ነጋዴው ንግድ ሙሉ በሙሉ ቆሟል ማለት ይቻላል። የኑሮ ውድነቱ ሰማይ ታሷል። በዛ ላይ አልፎ የተረፈችውን ኮሪዶር በሚል ከተሞች ላይ ያሉ ትንሽ ሱቆች የሚሰሩበት እያወደመ ያለው sometimes I feel like he is being sent by the devil to destroy the country. It's an incredibly scary situation. ይህን ፐርሰናሊ ለማድረግ ሳይሆን I just could not fathom what this guy is doing. ስለዚህ my message ለኢትዮጵያ ለኤርትራ ህዝብ ለሁሉ ለብሔር ብሔረሰቦች we need to say no to war. ይህን ስል ፓሲፊስት ስለሆንኩ ሰላም ስለማፈቅር አይደለም ጓዶች። I tell you this as somebody who I think I understand politics to some extent. I understand the impact of war, not only on politics. You know, war is politics by the means ይባላል አይደለም? ጦርነት ፖለቲካ በሌላ መንገድ የሚካሄድበት ነው። ኢትዮጵያ ውስጥ ግን የፖለቲካዊ ጦርነት አይደለም እየተካሄደ ያለው። ሀገርና ህዝብ የማውደም ጦርነት ነው እስካሁን የተካሄደው። ምንም ፖለቲካዊ ትርፍ ያልነበረው። እስቲ ልጠይቃችሁ፣ ማን አተረፈ ከትግራይ ጦርነት? ኖበዲ። ኦሮሚያ ውስጥ በየቦታው ሰው በየቀኑ ኦን አቨሬጅ 100-200 ሰው ይገደላል። ኦሮሚያ ውስጥ last 6 years more people died in Oromia than ኃይለ ሥላሴ መንግስቱ መለስ combined. ኢትዮጵያ ውስጥ I think አዲስ አበባ ውስጥ ያወጣው ጥናት ነው 1.5 ሚሊዮን people በጦርነትና በጦርነት ተያያዥ ችግሮች የተነሳ 1.5 ሚሊዮን ሰው ሞተ። ከዚህ በፊት እኛ የምናውቃቸው ጦርነቶች የ30 ዓመቱ የኤርትራ ጦርነት፣ የ17 ዓመቱ የትግራይ ጦርነት፣ የኦጋዴን ጦርነት፣ በተለያየ ቦታ የተካሄደ የነበረው ጦርነት ወይ ደግሞ ወደ ሰሜን ወደ ኮሪያ ይላክናቸው ወደ ኮንጎ ይላክናቸው ወታደሮች ሲደመሩ 1.5 ሊሆን አይችልም። Just think about it, you know. This is incredible. So, what I want to plead with you, እኔን አትደግፈኝ፣ እኔን ፖለቲካ አትደግፍ። ህዋትን ጥላ ደግፍ፣ I don't care. ኤርትራን ደግፍ አትደግፍ፣ I don't really care at this point. Because we are no longer talking about politics. We are talking about the very survival of the people and the country. So, whatever you do, ለዚህ ሰይጣናዊ አካሄድ ጭድ አትሁኑ። ለዚህ ሰይጣናዊ አካሄድ ነዳጅ አትሁኑ። Say, refuse it. Refuse the temptation. ብዙ ቁስል አለ እዛ ጋር። ብዙ ቁስል አለ። ብዙ ልዩነቶች አሉ። ብዙ ንዴቶች አሉ። ብዙ ቁርሾዎች አሉ፣ ቂሞች አሉ። ምንም ጥያቄ የለውም። እነዛን ወደፊት
ፈጣሪ ከረዳን በውይይት በድርድር በቴራፒ ልንወጣቸው እንችላለን። ኢትዮጵያ ውስጥ ባለፉት 6 ዓመት የነበረው ቀውስ የፈጠረው ኮሌክቲቭ ትራማ is unimaginable። ኢትዮጵያ የሄዳችሁ ሰዎች በቅርብ የሄዳችሁ ሰዎች እስቲ የሰውን ፊት ይዩት ጓዶች። people are spiritually, sentimentally, emotionally drained። የኢኮኖሚ ችግሩ ብቻ አይደለም። It is going to take us generations to get out of the trauma of last 6 years. Imagine if we add more war. So, የኔ መልእክት ገፋበታለሁ። I don't just preach. I will do whatever it takes to stop it. በተፈጥሮ ያለኝን ፈጣሪ የሰጠኝን ዕውቀት ተጽዕኖ whatever it takes, I and my colleagues will do whatever it takes to stop Abiy from taking us to another war. ከተቻለ በአስፈላጊ ሁሉ ጫና ወደ ጦርነት እንዳይሄድ ያሉ ጦርነቶች እንዲቆሙ፣ ካልሆነ ግን ወደ ሌላ እሳት ሀገራችንና ህዝባችንን እንዳይከት we are determined to stop it. ከዛ በፊት ከጨረሰን fine. We are prepared to pay any price, any sacrifice to make sure ለኛ ለኦሮሞዎች ደግሞ ተረዱ። እንዳሁኑ ቅስማችን ተሰብሮ ያልበታል። ለረጅም ጊዜ ተጨቁረናል፣ ተንቀናል፣ ተፋይተናል። እንዲህ ስንናገር I want other nations to understand us. We feel the pain. በእኛ ስም ነው አብዛኛው ወንጀል እየሰሩ ያሉት። እኛ የታገልነው ጭቆና እንዲወጣ እንዲነሳልን ከማንኛውም ህዝብ ጋር እኩል ሆነን በቀያችን ላይ መዘረፍ መበዝበዝ ቀርቶ ሰርተን ከችግር ለመላቀቅ በማንነታችን መገፋት መጨቆን ቀርቶ ተከብረን ባህላችንን ታሪካችንን ማሳደግ ሀገራችንን እኛም የድርሻችንን ሁሉም ድርሻውን ይዞ ተከባብረን በዲሞክራሲና በፌደራሊዝም አብረን የምናደርግበትን ስርዓትን ለመገንባት ነው ያን ሁሉ መስዋዕትነት የከፈልነው። አብይ ባለፈው 6 ዓመት የሚያደርገው ፕሊዝ የኦሮሞን ህዝብ ፍላጎት፣ የኦሮሞን ህዝብ ዓላማ፣ የኦሮሞን ህዝብ ጥቅም ያማከለ አይደለም። Abiy is probably the worst of us. እንዲህ አይነት ናይትሜር ከኦሮሞ ፖለቲካ ይወጣል ብለን ፈጽሞ አስበናል። ዝም ስንል የነበረው መናገር ከባድ ስለነበረ ነው። አሁን ከሌሎች ህዝቦች ጋር ሆነን ሀገራችን ወደ ሌላ ጦርነት እንዳትገባ አሁን ያሉ ጦርነቶች እንዲቆሙ ሌላ እልቂት እንዳይመጣ እስካሁን ለደረሱ እልቂቶች ዲሉ ነው። በመቶ ሺዎች የሚሆኑ የኢትዮጵያ ወታደሮች ትግራይ ውስጥ አልቀው this guy did not inform a single family። እዚህ ታውቃላችሁ የሀገር ወታደር ሄዶ ሲሞት ቤተሰብ ይነገራል። እድለኛ ሆነ የጎረቤት ሀገር ሰው ከሌለ በስተቀር አንድ ወታደር ሲሞት እናቱ አትሰማም። ለተሎን ሌላ ቤኔፊት ይቀርና the kind of disregard he has for human life is incredible. So ለባካችሁ የሀገራችን ህዝቦች ብሎ የኤርትራና የኢትዮጵያን ህዝብ ኤርትራና ኢትዮጵያ በታሪክ ሂደት ሁለት ሀገር መሆናቸው እሙን ነው። እንደ ህዝብ ግን ይህ ህዝብ አንድ ነው፣ ሊነጣጠል የሚችል አይደለም። ኤርትራ ተበጥብጣ ኢትዮጵያ ሰላም ልታገኝ አትችልም። ኢትዮጵያ ተበጥብጣ ኤርትራ ሰላም ልታገኝ አትችልም። ኤርትራ ደህይታ ኢትዮጵያ ልትለማ የምትችል በቀጣይ ዘላቂ ሰላም የሚመጣበት እድገት የሚመጣበት ሂደት ሊኖር አይችልም። The same is true inside Ethiopia. More than ever before,
our faith is intertwined. ይሄንን አሁን የመጣ ችግር አሁን የገባንበትን መቀመቅ ተደማምጠን ተባብረን ልንወጣ እንችላለን እድል ካለን ፈጣሪ ካረዳን። እንደ ትላንቱና ግን ጣት እየተከታሰረ የተራ ፖለቲካል ስኮር እያደረገ የምንሄድ ከሆነ ሁሉም የለፋበት ሁሉም መስዋዕትነት የከፈለበት ተረስቶ የባሰ አደጋ ውስጥ እንዳንገባ አደራችሁን የጦርነት ማገዶ አትሁኑ፣ ለጦርነት ደቦ አትውጡ። በማንኛውም ወገን ይሁን ሁሉም ጦረኞችና የጦር አበጋዞች ከቻላችሁ ተማጸኗቸው፣ ከቻላችሁ ምከሯቸው፣ ወይ ጫና አርጉባቸውና ሀገራችንና አካባቢያችን ሰላም እንዲመጣ እንስራላለሁ። አመሰግናለሁ። ጥያቄ ወይም ጥያቄ ያላችሁ በአማርኛ፣ በኦሮምኛ፣ በእንግሊዝኛ፣ በሌላ በምትችሉት አስተርጓሚ እንፈልጋለን። ማንችለው ቋንቋ ከሆነ እዚች ጋር መጣችሁ ጠይቁት። ፈያዴና ጀላ በአማርኛ ላይ ጀምር መሰለኝ ነው የጥያቄው መፍቻ አድርገው። ብስሚላህ ቶሌ ፈያዴ ጆዋር መሐመድ ጋፊን አንጋፈች ወርባቱ ቀብሶን በረኩም ለማፊ ኩዳፉ ወሉማን ታኔ ጀልቀምነሱን ኦሮሞ ፈርስቱት ሎጎን ከኛ ኦሮሞ ፈርስቱት አመሞ ሰባብ ሰብለሞታ ሁንደ አምቴ ብየተናደን ደመችዝ ነው ይቻጅርታ ጉጃል ያደቹ ባሉ ሶቺን ኡመታ አማራ ዲበመኒ ባኒ ቴሳኒ ፍሌ ቤከምቲ ከነቴ አክስመቲ ወሬን ስላገርቲ ጂሮ በርባዱ እንዳፍሌ ቤከምቲ ከና ዴማ ጅርታ ገባቱመቲ ወይተ ሰባብ ሰብለሞታ biyya balaalachuu yaamaa jirtu islaamoon keenya ka duratti oromoo faris jaa ammoo Itoophiyaa faris hin jenna moo maal jenna eessa baasawun mootu guutuu yaamachaa jirtaan biyya dandamoo deemta የድሮ መጀመሪያ ስሎጋን የነበረው ኦሮሞ ፈርስት ነበር የሚለው አሁንስ እርስዎ ምን እንበሉት? ኢትዮጵያ ፈርስት ነው ወይስ እንደ ድሮ ነው ኦሮሚያ ፈርስት ምንለው? ምክንያቱም ብሔርና ብሔረሰቦች ጥያቄ እየጠራ ስለሆነ ከዛ አንፃር ነው። ስለዚህ ገለቶሚ ፋዱ ሌላ ሰው ድሉ መጠቀም ወይም ደግሞ ወደ ስቴጅ መልሰዋለሁ ተንካለች ወደዚህ My name is Hassan Thompson and I am actually from Oklahoma. And I am very, I would say naive. I don't know anything, so I'm here to learn. So anything I only heard about Jawar Mohammed from online. So I'm open-minded. I am about one thing, one Ethiopia forever. And one highlight was I met his guard when I got here 3 hours ago. And he was very good to me. And he lightened up and he even asked me, I said, hey, is this only Oromo people or any other people are welcomed? And he said, no, this is for everybody. So that, I was like, okay, because I don't speak Oromo. I only speak English, Siltinya, and Amharic. So I am grateful to be here and to learn from these awesome people. My question for Jawar Mohammed is one, what are you doing to unite Ethiopia? And secondly,
it is okay to be proud of Oromo and Silte. I'm Silte myself, but we have to do everything we can to unite. It is okay to list the negative things that Ethiopia is struggling, Ethiopia is doing, but as he's explaining we are struggling with, what is he doing to unite Ethiopia? My other question is, what is your goal? I know this is not as people say, this is a fundraiser, but what is your goal by going around and speaking? And last but not least, I am Christian, and I will continue to pray Ethiopia, even for Johar and all of you guys. Thank you. All right. Any other person? Okay. Okay. Good. Hayret, dugalet yamil bajahar Muhammad. Durant se baga yolinaja wolu barsiisen jaa. Chansi gafin hiyata kuma taki chansan Oromoon hanga arraatti jechuudha. Qabsoo kan lamaan gaggeessu jira. Karaa takka immoo diinarra fulleeffannee gaggeessina. Lammataa immoo walirratti qabsoo jira. Amma ati qabsoo ammas jalqabde kana keessatti sooshaal miidiyaa gubbatti nama takka khasii mormanii agarra sooshaal miidiyaa gubbatti jechuudha. So walumaa galatti jechuudha 100% diinarratti fulleeffatee qabsoon Oromoo yoom bakka takka walitti deebi'ee deema yoomi walirratti bobba'uu dhaabbatti hanga kun hin jijjiiramnetti we can do nothing. Kanuma jechi barbaadaa ulfaadhu galatama. ይሰማል? መጀመሪያ ስሜ ናትናኤል አስመላሽ ይባላል። የትግራይ ተወላጅ ነኝ። አይደን ነው ስንት የትግራይ ተወላጆች እዚህ እንዳላችሁ። ብዙ ጊዜ ዳላስ ስመጣ እንደዚህ አይነት ስብሰባዎች ሲካሄዱ እጠይቃለሁና ስንት የትግራይ ተወላጆች አላችሁ ብዬ እጠይቃለሁ። ካላችሁ ብዬ ነው፣ ከሌላችሁ እኔ ብቻ ነኝ ማለት ነው። እኔም የለውጡ ደጋፊ ነበርኩኝ እንደ ትግራይ ተወላጅ። ህወሓት በትግራይ ህዝብ ስም ብዙ ግፍ ፈጽሟል። ስፔሻሊ በኦሮሚያ አሁን በምንሰማው የሀገሪቱን ኢኮኖሚ የኦሮሚያ መሬት በመሸጥ ሀብት በመዝረፍ የትግራይ ህዝብ በኢትዮጵያ ህዝብ እንዲጠላ አድርጓልና አሁን ያለው አብይ አህመድ ኦፍ ኮርስ የኦሮሚያን ህዝብ አይደግፍም። ነገር ግን ከኦሮሚያ ነው ብለው የሚደግፉ ሰዎች አሉና አንደኛ እነዚህ ሰዎች ያለ ምክር ነው። ሁለተኛ እንደ ትግራይ ተወላጅ ኢትዮጵያ ሁሌ ጦርነት ውስጥ ስትገባ ዋጋ የምንከፍለው እኛ ነን። ብዙ ጊዜ ጦርነቱ የሚካሄደው በትግራይ መሬት ነው። አሁን ያለው ጦርነት አይታችሁታል። አሁን ከኤርትራ ጋር ልንዋጋ ነው። ስለዚህ ጦርነቱ የሚካሄደው በትግራይ ድንበር ነው። መስዋዕትነት የሚከፍለው የትግራይ ተወላጅ ነው። የትግራይ እናቶች በአጠቃላይ ኢትዮጵያ ናትና ጃዋር እንዳለው ሁላችንም ይሄን ጦርነት ማስቆም አለብን። ሁላችንም 27 ዓመት ሙሉ ጨለማ ያለን ሰውዬ ኢትዮጵያን በ6 ዓመት ወደ ጨለማ ቀይረዋልና አንደኛ ሁላችንም ይሄን መከላከል አለብን። አንተስ ምንድነው የምታረገው? ስፔሻሊ ይሄ ጦርነት እንዲቆምና አብይ አህመድ ወደድንም ጠላንም በኢትዮጵያ ህዝብ ተጠልቷልና ይሄን መንግስትም ለመቀየር የተሻለ መንግስት ለማምጣት ምንድነው የሚጠበቅብን? ሁሉም በኢትዮጵያ በሚዲያም በምን የሚታገለው ውስጥ ምንድነው መስራት ያለብን ለማለት ነው። አመሰግናለሁ። Thank you. Anybody else? All right. Okay, corta garan. Bismillah. Ini jangan kafir kamu. Jawarian biarlah musafir. Arabiya tibai kamada. Jawar. Lenta. Fakki nama. Rabbi siyaadar qaru. Turalli baay'ee hojjettee hin fudhatamne yeroo tokko tokko waan rabbi jedhetta. Yaa so rabbi nu haa gargaaru si haa gargaaru gaada itti qabdu. Kan inshallah rabbi si haa gargaaru umrii dheeraa. Plus bakki jireenya isaa